የትግራይ ህመም እንዴት መጣ? በእንቅርት ላይ ጆሮ ደግፍ። በትግራይ ያለው ችግር የተደራረበ በመሆኑ በእንቅርት ላይ ጆሮ ደግፍ አይነት ነው። በአንድ በኩል ጦርነቱ የፈጠራቸው የማህበራዊና የኢኮኖሚ ችግሮችን ዘርዝሮ መጨረስ አይቻልም። በትግራይ በነበረው ጦርነት ሰብአዊ ጉዳቱ የንጹሃንን ህይወት ከመቅጠፉ ባሻገር የተማረ የሰው ኃይል የበላ ሚሊዮኖችን ከመኖሪያ ቀያቸው አፈናቅሎ ለአሰቃቂ ኑሮ የዳረገ፣ ይሄ ደግሞ ኢኮኖሚውም ማህበራዊ ችግሩም ላይ የሚኖረው አሉታዊ ተጽዕኖ እጅግ የከፋ ነው። ከሰብአዊ ጉዳቱ በተጓዳኝ ያወደመው የቁስ ሀብት፣ ያቃጠለው ፋብሪካ፣ ያፈረሰው የመሰረተ ልማት ብዙ ነው። ይህ ደግሞ ከጦርነት የተረፈው የህብረተሰብ ክፍል ህይወት ላይ የከፋ ችግር መፍጠሩ አልቀረም። ምክንያቱም እጥረትም ችግር ነው። በዚህ በጦርነት በተጎሳቆለ ህዝብና በወደመ ክልል ላይ ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ችግር አለ፣ የአመራረጦች ችግር። በሌላ በኩል ያለው ችግር ይህንን በጦርነት የተዳከመ ክልል መምራት እየተሳነው የመጣ እና ከዚህ አልፎ ህዝቡ ላይ ሸክም የሆነ አመራር የሚፈጥረው ችግር በእንቅርት ላይ ያለ ጆሮ ደግፍ መሆኑ ነው። ህወሓት የጦርነቱ መፈጠር እኩሌታውን የሚወስድ ነው የሚል እምነት በህዝቡ ላይ በስፋት የተንጸባረቀ ባለበት በአሁኑ ወቅት ህዝቡ ላይ ጥገኛ የሆኑ አመራሮችንና ካድሬዎችን ላስተዋለ ሰው ይሄ ድርጅት የሚታገልለት ሌላ ህዝብ አለ ወይ ማለታቸው አልቀረም። እውነትም በጦርነት የተጎሳቆለና በየመጠለያው መከራ እየተቀበለ የሚገኘው የገዛ ህዝቡን እንዲህ እንደ ህወሓት አመራሮች እየቦጠቦጡ መጫወቻ ማድረግ ህወሓት ራሱ የትግራይ ጠላቶች ከሚላቸው በላይ የትግራይን ህዝብ እንደሚጠላ ያሳያል ቢባል ማጋነን አይሆንም። በ1977 ዓ.ም ገና መንግስት ሳይሆን በረሃ እያለ የደርግ መንግስትና በወቅቱ ሻዕቢያ የፈጠረበትን ችግር ተቋቁሞ የተራበውን ህዝብ ወደ ሱዳን አሻግሮ ለመመገብ ያደረገውን ጥረት በወቅቱ የላቀ ህዝባዊነት እንዳለው የሚያሳይ ነው የሚል ሀሳብ ሰጪዎች አሁን ግን የተራበ ህዝብ እስከ መዝረፍ የደረሰበትን ቅሌት ሲያስታውሱ ይሄ ድርጅት ተበላሽቷል ቢሉ የመራቸውን ነው። ህዝብ ሲበተን ሲቸገርና ሲራብ ደንታ የሌለው ድርጅት ከየት መጣ? ህወሓት ህዝባዊነቱን እንዴት አጣ? ችግሩ ምንድነው? ከእንቅርት አልፎ ጆሮ ደግፍ የሆነበት ክስተት ከስር ከመሰረቱ እናያለን። እንድትከታተሉን በአክብሮት እንጋብዛለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ህወሓት እንደዚህ በአስቸጋሪ ወቅት ለራሱ ህዝብ በእንቅርት ላይ ጆሮ ደግፍ የሆነበትን ምክንያት አንዳንዶች ህዝባዊ ውግንናን ስላጣ ነው ይላሉ። ቀደም ሲል ህወሓት በተለይ በበረሃ ትግል ውስጥ የተፈጠረው ህወሓት ህዝባዊነት ነበረው የሚሉት እነዚህ ወገኖች የችግሩ መነሻ ህወሓት ቀድሞ የነበረውን ህዝባዊ ወገንተኝነት ቀስ በቀስ እያጣ መምጣቱ እንደሆነ ያስረዳሉ። በዚህም የተነሳ ህዝባዊ ትግል የነበረው መዋቅር በግለሰቦች ፍላጎት ተጠልፎ እየተሸረሸረ በመምጣቱ የተነሳ ነው አሁን ላይ የሚታዩ ዘርፈ ብዙ ችግሮችን እየፈጠረ ያለው። አሁን ያለው ህወሓት ህዝባዊ መዋቅሩ ሳይሆን በግለሰቦች ፍላጎት የተቀለበሰው ነው። በሌላ አነጋገር አሁን ላይ ህዝባዊ ውግንናን ያሳጣው በሽታ በጥገኛ ትል መበላቱ ነው። ይህ አይነት ችግር አቶ መለስ በ93ቱ ህንፍሽፍሽ ላይ ካስቀመጡት ጥገኝነትና ዝቅጠት ጋር የሚመሳሰል ነው የሚሉት አንዳንድ ሀሳብ ሰጪ ልዩነቱ ያሁኑ የከፋ መሆኑ ነው ይላሉ። ይህ አይነት ችግር አቶ መለስ በ93ቱ ህንፍሽፍሽ ላይ ካስቀመጡት ጥገኝነትና ዝቅጠት ጋር የሚመሳሰል ነው የሚሉት አንድ ሀሳብ ሰጪ ልዩነቱ ያሁኑ የከፋ መሆኑ ነው ይላሉ። የ93ቱ የአቶ መለስ ህወሓት ዝቅጠቱ መነሻ መጀመሪያ በረሃ ያለ የነበረውን ህዝባዊነት ወደ ጎን በመተው በግለሰቦች ጥቅም የሚነዳ መሆኑ ነው። ይህ ደግሞ ህዝባዊ ትግል ወደ ግለሰቦች ጥገኛ ትል መቀልበሱ ነው። አሁንም ህወሓት ነበረበት ካሉት ህዝባዊ የመከታ ትግል በኋላ የህዝብን ትግል በመቀልበስ የተፈጠረ የግለሰቦች ጥቅም አራማጅ ፓርቲ ወደ መሆን ተሸጋገረ ይላሉ እኚህ ውስጥ አዋቂ የህወሓት ሰው። በፊትም በአብዮታዊ ትግል ያለፈ ጦርነትን ያሸነፈ ኃይል ነው ጥገኛ የሆነው። አሁንም የመከታ ጦርነትን ያለፈ አቅም ያለው ፓርቲ ነው ጥገኛ የሆነው። ስለዚህ ጦርነትና ህዝባዊ ትግል ካለፈ በኋላ ወደ ጥገኝነት የመቀየር ባህሪ ነው ይላሉ። ሌላው የህወሓት ሰው ደግሞ አሁን ያለው የህወሓት ችግር ፓርቲው ወደ መደብ በመቀየሩ ነው ይላሉ። ፓርቲው ለታችኛው የአርሶ አደር መደብ ፍትህ ብለው የላይኛውንና በዝባሽ አድርጎ የሚያየውን የፊውዳል ጭሰኛ መደብ እየታገለ መጥቶ ነበር። ይህ የሚሳነው ድርጅቱ እንደ ፖለቲካ መርህ ከተነሳበትና ወቅቱ ካፈራው የአብዮት አይዲዮሎጂ ፋሽን ከነበረው የማርክሲስት ሌኒኒስት ፍልስፍና ሲሆን ይህ ፍልስፍና በባህሪው
የመደብ ተቃርኖ ላይ መሰረት የሚያደርግ ነው። በዚህም የአውሮፓ ሶሻሊስቶች ላይ የታችኛው መደብ ላባደር ወዛደር የሚባለው ነበር። ምክንያቱም የነሱ የኢኮኖሚ መሰረት ኢንዱስትሪ ስለሆነ ማለት ነው። እኛ ሀገር ግን ላባደሩ በአርሶ አደር ተተካ። ምክንያቱም የኢኮኖሚ መሰረቱ ከኢንዱስትሪ ይልቅ ግብርና ስለሆነ ነው። ይህን ስሌት ይዞ ለአርሶ አደሩ የመደብ ክፍል እየታገለ የመጣው ህወሓት ከተማ ገብቶ አገር ማስተዳደር ሲጀምር የአርሶ አደሩ መደብ ተረስቶ ራሱ መደብ ሆነ። የታገለለት ህዝብም ክልልም ተረሳና የድርጅቱ አመራሮች ጥቅም ማሳደድ ጀመሩ። ይሄን አጉል ባህል ይዘው ከአዲስ አበባ መቀለ ገቡ። ከመቀለ ጫካ፣ ከጫካ እንደገና መቀለ ሲገቡ በመጨረሻ ራሳቸውን ወደ መደብ ቀየሩ። በዚህም ምክንያት የስርዓቱ ቢሮክራሲ በፓርቲው ቢሮክራሲ ተቀይሮ ህዝብን ከማገልገል ጥቂት ግለሰቦችን ወደ ማገልገል የመደብ ተላላኪነት ተሸጋገረ። በዚህ የተነሳ ነው አሁን ህዝቡ የሚሰቃየው የሚሉት የፓርቲውን መደብነት ችግር ያስረዱ ታዛቢዎች ናቸው። ዞሮ ዞሮ ወሬ ቢበዛ በአህያ ይጫንም እንደሚባለው ትንታኔና ፍልስፍና ቢበዛ ዳቦ አይሆንምና ዛሬ የትግራይ ችግር ከባለፉት ዓመታት የከፋ የሆነ ነው። በአሁኑ ወቅት በትግራይ ያለው ችግሮች ከውጭም ከውስጥም የሚነሱ ቢሆንም በህወሓት ያሉ ችግሮች ግን የተወሳሰቡና የከራረሙ ናቸው። እነዚህን ችግሮች በየዘርፉ እየመዳደቡ ሲዘረዝሯቸው ለታዘበ በእርግጥም የዚያ ህዝብ መከራና ግፍ ለየት ያለ መሆኑን ይረዳል። በትግራይ የነበረው አውዳሚ ጦርነት የፈጠረው ችግር እንደተጠበቀ ሆኖ ለዚያ ምስኪን ህዝብ የህወሓት አመራሩ እዚህ ችግር ላይ ሌላ የጎን ውጋት ጨምሮለታል። ስንት መስዋዕትነት የተከፈለበት ክልል ለሰው ሰራሽና ተፈጥሯዊ አደጋዎች ተጋልጦ እዚህ ላይ ደግሞ አመራሩ በጎጥና በኔትወርክ በመከፋፈል ፖለቲካዊ አቅሙ ተከፋፍሎ ሌላ ችግር እየፈጠረ መሆኑን ማየት አሳዛኝ ነው። ግልጸኝነትና ፍትሃዊነት የጎደለው አሰራር በኔትወርክ የተለጠፈውን የመንግስት መዋቅር እጅ ከወርች አስረውት ህዝብ እንዳያገለግል አድርገውታል። በየመንግስት ቢሮ የሚሰጡ አገልግሎት አንድም በሙስና ካልሆነ ደግሞ ምንም አገልግሎት አይሰጥም። ይህ የሙስና ችግር ደግሞ በጦርነቱ ሀብቱ ለውድመት ህዝብ ተፈናቅሎ በየመጠለያው በስቃይ ለሚኖረው ሌላ ራስ መታት ነው እየሆነበት ያለው። በየመንግስት ቢሮ የሚሰጡ አገልግሎት አንድም በሙስና ካልሆነ ደግሞ ምንም አገልግሎት አይሰጥም። ይህ የሙስና ችግር ደግሞ በጦርነቱ ሀብቱ ለወደመበት ህዝብ ተፈናቅሎ በየመጠለያው በስቃይ ለሚኖረው ህዝብ ሌላ ራስ ምታት ነው የሆነበት። ባልተማሩ ካድሬዎች የሚነዳው የመንግስት መዋቅሩ ምን እንደሚሰራ አያውቅም ቢባል ማጋነን አይሆንም። መዋቅሩ ከህዝብ ይልቅ የግለሰብ ጥቅም ላይ ትኩረት የሚያደርግ ስለሆነ አቅም ያለው ህዝብ እየዘረፈ ወርቅ እየነገደ የተንደላቀቀ ህይወት ሲኖር፣ አብዛኛው የህብረተሰብ ክፍል የሚኖረው ድህነት ለማለት በሚያስቸግር ሁኔታ ከዚያም በታች ነው። ስራ አጥነትና ተስፋ መቁረጥን በክልሉ በመስፋፋቱ የተነሳ ወጣቱ ለስደትና አገሩን ለቆ ለመኖር ተገዷል። ወጣቱ አገሬ ለሚላት ትግራይ ደረቱን የሰጠ አካለ ጎደሎ የሆነና ጀግና ወጣት ቢሆንም ከጦርነት የተረፈው ወደ ሌላ ሀገር እየተሰደደ የወሮ በላ የበረሃና የባህር ሲሳይ ሆኖ ቆይቷል። ወደ ማያስበው ሀገር ተሰዶ የሚሳካለት ወጣት ጥቂት በመሆኑ በህገወጥ አዟዟሪዎች ምክንያት በረሃ ላይ የሚወድቀው ወጣት ቤቱ ይቁጠረው ከማለት ውጪ ምን እንበል? በአንጻሩ ክልሉን እመራለሁ ብሎ ከፌዴራል መንግስት ጋር የስልጣን ሽኩቻ ውስጥ የገባው ፓርቲም ከህዝብ በላይ የሚጨነቀው ለፓርቲው ህልውና መሆኑንና ለህዝብ ግድ እንደሌለው በተደጋጋሚ ያስመስክሯል። ላብነት ያህል ፓርቲ ሲድን ነው ህዝብ የሚድነው የሚለው አመለካከቱ የህዝብ ጥያቄዎችን ወደ ጎንትቶ ለፓርቲ የፖለቲካ ትርፍ ብቻ እንዲሰራ አድርጎታል። በሌላ ሀገር ፖለቲካ ፓርቲው ነው ህዝብ የሚያገለግለው። በትግራይ ግን እየሆነ ያለው ህዝቡ ነው ፓርቲውን የሚያገለግለው። በዚህ የተነሳ ፓርቲው በበረሃ የወጣት ደም እየጠጣ በከተማ ደግሞ ተስፋቸውን እየነጠቀ ፍትህን እያዛባ በስሩ ያሉ ግለሰቦች ደግሞ ኢኮኖሚውን እየቦጠቦጡ መሬቱን እየቸበቸቡ የሚቀጥሉበት የጆሮ ደግፍ አይነት ጥገኛ አካሄድ ነው ያለው። በትግራይ የፍትህ እጦት ከፍተኛ ነው። በዚህ የተነሳ የህዝብ ጥያቄዎች የተቻለው በልማት ጉጅለ የካድሬ ማደናገሪያ ሌሎቹ ባፈና ታፍነው ሳይመለሱ እንዲባባሱ እየተደረገ የህዝቡ ምሬት ከጊዜ ወደ ጊዜ እየጨመረ መጥቷል። ፓርቲና መንግስት በጣም ተጣብቀው በተገኙበት በትግራይ ፖለቲካ ውስጥ በዳይም እነሱ ዳኛም እነሱ ሆነው ህዝቡ የበይ ተመልካች ነው። ምሁር ተንበርካኪ፣ ባለሀብቱ ዘራፊ፣ የሲቪክ ማህበራት ደግሞ ጥገኛ ናቸው። የሚለቆዩ የተሳሳተ ግምገማ ያለው ድርጅቱ የተማረ የማሳተፍና ባለሀብቱ በክልሉ ሰርቶ እንዳይኖር እየተገፋ በመምጣቱ የችግሮች መፍትሄ ማግኘት እድሎችን እየዘጋ ስለመጣ ማረምም ማስተማርም አስቸጋሪ ነው።
በዚህም ምክንያት ግራ የገባቸው ሀሳብ ሰጪዎች እንደሚሉት ወይ ድርጅቱ የተማረ አይደለ ወይም የተማረ አያሳትፍ የውር ድንብር አመራሩ ከፍተኛ ችግር እየፈጠረ ነው ይላሉ። ይህም ችግሮች እንዳይፈቱ እያደረገ ነው ብቻ ሳይሆን ችግር እያባባሰ ድርጅቱም እየበሰበሰ መጨረሻ ላይ የህዝብን ህልውና ክልሉን የሚፈታተን ሆኗል ይላሉ። በትግራይ ጦርነቱ ያሳደረው ዳፋ አሁንም ድረስ ተጽዕኖ አልጠፋም፣ ለቀጣይ ዓመታትም በቀላሉ የሚጠፋ አይደለም። ጦርነት ጥሎት የሚሄድ ጠባሳ ቀላል አይደለምና በዚህ ላይ ሌላ የጦርነት ስጋት ተጋርጦበታል። እዚህ ችግር ላይ ክልሉን እመራለሁ የሚለው ድርጅት የሚፈጥረው የፖለቲካዊ መከፋፈል፣ የሙስናና የመልካም አስተዳደር ችግሮች በእንቅርት ላይ ጆሮ ደግፍ ሆኖበት ማየቱ በጣም ያሳዝናል። የዛሬን በዚህ አበቃን። በሌላ ፕሮግራም እስከነገናኝ ቸርን ሰንብት። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ፣ ሀገራዊ፣ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ፣ ኢኮኖሚያዊ፣ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን፣ ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን